ላችሁ እንግዲህ ሌላ ነገር የለም። በቃ እቺ ናት ኮሜንታችሁ። እስኪ በርዕሱ ላይ አውሩልኝ። አሁን ነው ርዕሱ ልጥፌላችኋለሁ። መጣ እናንተ ጋር ወሬን ሳሞቅ ድስቴ ልታሳርሩብኝ አማስዬ መጣሁ። እሺ በቃ ከታች ነኝ። ችግር የለም። መምጣት ከፈለግሽ ነኝ መምጣት ትችላለሽ። ችግር የለውም ማለት ነው። መምጣት የምትፈልጉ መምጣት ትችላላችሁ። በርዕሱ ላይ አውሩልኝ። ያው እንደምታዩት አንዳንድ ሰዎች በህይወታችን ውስጥ ልክ እንደሚጠጣ ውሃ ናቸው፣ በጣም አስፈላጊ ነገር ግን የማናስተውላቸውና የማናያቸው ትኩረት የማንሰጣቸው ሰዎች ናቸው። ግን ለእኛ በጣም ወሳኝ የሆኑ ሰዎች ናቸው። ህይወታችን ላይ ትልቅ ትርጉም ሊሰጡን የሚችሉ ሊለውጡን የሚችሉ ሰዎች ናቸው ይላል። ስለዚህ እነዚህ ሰዎች እነማን ናቸው? ምን አይነት ሰዎች ሲሆኑ ነው? ለምንድን ነው የማናይበት ምክንያት ምንድን ነው? እስኪ በዚህ ላይ የሆነ ነገር በሉኝ ማለት ነው። አስዬ አመሰግናለሁ። ደግሞ ሸበላይን ሰላም በይልኝ። እሺ እሺ። በትክክል አንዳንድ ሰዎች ለእኛ ቦታ ያላቸው እና ስለኛ የሚጨነቁ ሲሆኑ እኛን ደግሞ ለነሱ ቦታም ጊዜም አንሰጣቸው፣ ምንም መስለው አይታዩንም ብላለች። በትክክል እሺ። ቆይ ግን ምን አስበህ ነው እኔን ብቻ አመዳም ያረከኝ? አመዳም ነሽ? አመዳም ከሆንሽ እንግዲህ ትቀበያለሽ። ቆይ እስቲ በእንትን አልገባ በዚህኛው ከገባው በዛ ልቀባሽ። እሺ አይ ቃልዬ እኔ እንኳን አይገባኝም ያንተ ርዕስ ብላለች። እናትና ልጅ እንዴት ነሽ? አይገባሽም የኔ ርዕስ? ለምን አይገባሽም? ቀላል እኮ ነው። ቀለል ያለች ርዕስ ናት። ብዙ የሚከብድም አይደለም ርዕሱ። ከባድ አይመስለኝም። እኔ ይሄ በደንብ ትኩረት ይፈልጋል እንጂ ከባድ አይደለም ማለት ነው። በደንብ ካስተዋላችሁት ቀላል ነው። ማስተዋል ብቻ ነው የሚፈልገው ማለት ነው። እሺ ያልተቀባችሁ ልጆች ችግር የለም። ይሄኛው ክፍት ስለሆነ በዚህ ቀባችኋለሁ ማለት ነው። እሺ ጠይባ ኦኬ። ፒን ላድርገው ሜሴጅሽንም በዛው። እሺ እሺ ተቀብታችኋል። እዚህ ጋር ብዙ በቅያሪ ቅያሪውንም ልቀባሽ ችግር የለውም። እኔ ተቀብተሻል። ሌላ ቀለም የሚፈልግ ካለ ይንገረኝ ልቀባችሁ ማለት ነው። እሺ ኦኬ። አብዛኞቻችሁ የተነሳባቸው የነበረውን ቀብቻችኋለሁ። ያልተቀባ ሌላ ካለም መጨመር ይቻላል ማለት ነው። ያልተቀባ ካለ ከታች ጻፍልኝ፣ እያየኋችሁ ነው። እውነት ነው ጠይባ። እሺ ጠይባም ብላናለች ሀዩ። እሺ በትልቁ እንዴት ነው የምታደርገው? ቃል ምኑ ነው በትልቁ የማደርገው? ረሂማ ማለት የምጠይቁትን ጥያቄ እስኪ በትክክል ጠይቁኝ፣ ማለት ትክክለኛው ነገር እንድነግራችሁ ማለት ነው። ስለ ቲክቶክ ያላችሁትን ደግሞ አሁን ጁማ ቀን ሰራላችኋለሁ ቪዲዮ። ጁማ ለቀዋለሁ። ጁማ ማየት ትችላላችሁ። ቲክቶክ ላይ ገብታችሁ እንዴት አድርጋችሁ በዚህ ኮንታክት እንደምታደርጉት ማለት ነው። ግን ቲክቶካችሁ ላይ መጠንቀቅ ያለባችሁ ነገር አለ። አንደኛ ጌም መጫወት የለባችሁም። ጌም እዚህ ዩቱብ ላይ ጌም የሚፈቅደው ከ18 ዓመት በላይ ስለሆነ ኮፒራይት እንዳይዛችሁ። ሁለተኛ ነገር የማይፈቀዱ ጌሞች አሉ ዩቱብ ላይ እንዲወጡ የማይፈቀዱ እነሱ እንዳይዟችሁ እንጂ ሌላ ሙዚቃ ተጠንቀቁ። ከዛ ውጭ ኖርማል ላይቫችሁን ገብታችሁ ለሌላ ማለት ችግር የለውም። አሳያቸዋለሁ ማለት ነው። እውነት ነው የሚያስፈልገን ሰው ላይ ሳይሆን የማያስፈልገን ሰው ላይ ነው ትኩረታችንን ይስቡናል ለማለት ነው። ይስቡናል የሚሰማን ባጣናቸው ሰዓት ነው ማመስገን መልመድ አለብን ብላለች። ያው እንደ ምክር ቢጤ ነው ይሄ። አዎ ማለት ያው እንግዲህ ማመስገን ብቻ ሳይሆን
እነዛን ሰዎች ለምንድን ነው ከመጀመሪያው ትኩረት የማንሰጣቸው? በትክክል በህይወታችን ውስጥ ማናስተውላቸው እና ሰዎች ብዙ አሉ፣ ግን የሚያጠፋ ትኩረትን ማንሰጣቸው የሚያንቀዠቅዠን ወዲያ ወዲህ የሚሉ በህይወታችን ውስጥ የጎደለንን ነገር የሚሞሉ በየቤታችን አሉ ብላለች ሞክሼ። በትክክል እሺ። በጣም ብዙ ጊዜ በዙሪያችን መልካም ሰዎች አሉ፣ ግን አናስተውላቸውም። ስናጣቸው ነው የሚገባንን። ገና ምን ዋጋ አለው? ካጣናቸው በኋላ ነው የሚገባን። ለእኛ ሲጨነቁ ሳስቡ ምንም አይመስለንም ብላለች። በትክክል አሁን እየተረዳችሁልኝ ነው ሀሳቤን ማለት ነው። ስለዚህ እንደዚህ አይነት ሰዎችን ለምንድነው በጊዜ ተረድተንኛ የሆነ እንትን የማንላቸው ማለት ነው። አጫውታለሁ። ሸበካዬ ገና ነው። እሺ እቺ እንኳን ሀዩ እንኳን ደህና መጣሽ። እንኳን ደህና አለን። እስቲ የሆነ ነገር በይኝ። አይ መጀመሪያ እያነበብኩኝ መሰለኝ ጨርስና ቀጥላለሁ። የሰው ሀገር አለማየት በኋላ ሀሳብሽን ትሰጪኛለሽ ማለት ነው። እውነት አንዳንድ ሰዎች ለእኛ ባሰቡልን ወይንም ከጥፋት እንድንመለስ ባደረጉት ትኩረት አንሰጣቸውም። ነገሩ የሚገባን ሲያልፍ ነው። ያ ደግሞ ትክክል አይደለም። ቢያንስ ሁለቴ ማሰብ አለብን ብዬ አምናለሁ ብላለች ሳዲ። እሺ አመሰግናለሁ። በትክክል ቃል በቅያሬ እሺ አመሰግናለሁ። ቅያሬ ያላችሁ ቴንኪው። አለን። ኦኬ እሺ። አንዳንድ ሀሳብ ጊዜ እንደኔ ሀሳብ ጊዜና ለኛ የሚያስፈልገውን ሰው እንችላለን፣ ግን የሚያስፈልጉትን ሰው ነው ብዙ ጊዜ ትኩረት የምንሰጣለን። የማያስፈልጉት ሰዎች ላይ ትኩረት የምንሰጠው፣ የማያስፈልጉት ላይ ትኩረታችን ብላለች። እሺ ሂራዬ የጠፋ እንግዳ እንዴ! አረ ይሄ ጉንበስ ቀና ብያለሁ። ከየት መጣሽ ዛሬ? ማሻአላህ ብያለሁ። እውነት ነው። አይ ሂራዬ እንዴት ነሽ? እውነት ነው። አንዳንድ ጊዜ እነሱ እንዲሁ ሆነውልን ሳለ እኛ የሚታየን ጎዶሎ ፓርታቸው ነው። ብዙ ጊዜ ከሄዱ በኋላ ነው የምንረዳው። አንዳንድ ጊዜ ደግሞ ደግነታቸው እየተረዳ ነው አብረናቸው እንዳንሆን የሚከለክሉን ነገሮች ሲኖሩ እንለያቸዋለን ብላለች። አመሰግናለሁ ሂራዬ፣ በጣም ጠፍተሻል። ሰላምሽ፣ እንኳን ደህና መጣሽ። እሺ አንዳንዴ የማናስተውላቸው እኮ ሁልጊዜ አብረውን ስለሚሆኑ እኛን ልክ እንደሚያስፈልጉን የምናውቀው ስናጣቸው ወይንም ስንለያቸው ነው። መልካምነታቸውና ለእኛ የሚያስቡልን የሚገባን ቃልዬ ብላለች። እሺ አመሰግናለሁ። አለን ነው ሁላችሁም። እሺ አሁን እድሉን ለሀዩ ልሰጥ ነው ማለት ነው። ኮሜንታችሁ እዚህ ጋር እያለቀ ነው። የመጨረሻ የታገኘው ኮሜንት ነው ያለው፣ እሱን ላንብበው ማለት ነው። ይሄ ነገር በህይወቴ አጋጥሞኝ ያለው፣ ግን ያ ሰው አጠገቤ እያለ የሚያስብልኝ ነገርና ለእኔ መልካም ነገር ሲሆን እንደ ጥፋት ነበር። የሰው ግን ከሄደ በኋላ ሌሊት ብሎ ያደረገውን ነገር ሁሉ ከዛ በኋላ ነው ብላለች። እሺ አመሰግናለሁ። እሺ ሀዩ፣ እስቲ አሁን መድረኩ ያንቺ ነው። ምነው ለማሳጣት ቸኮል? ለማንኛውም የተለየ ሀሳብ ኖሮኝ አይደለም ቅድም የጻፍኩት ሀሳብሽን ለመስማት ነው እንጂ ለማሳጣት አይደለም። እሺ እና የተለየ ሀሳብ አይደለም ያለኝ፣ እውነት ነው። ግን አንዳንድ ጊዜ ጥሩ ሰዎችን ከጎናችን እንዳለ የሚገባን ከራናቸው በኋላ ነው። ልክ ጤንነትን በሽተኛ ስንሆን፣ ችግርን ገንዘብ ስናጣ እንደምንረዳው ሁሉ ማለት ነው። በዛ ጊዜ ለምን አልተመሰገኑም እንዳሉ ጎናችን ራሱ የምናውቅ አይመስለኝም አይደለም። ስለዚህ ለዛ ነው እንጂ መጥፎ ነገር ላይ ከማተኮር አጠገባችን ያለው ቢመሰገን መልካም ነበር። ነገር ግን ሲሄዱ ነው የሚገባን። አብዛኛውን ገልጸውታል። ገባህ? እንዲህ ነው ልል አልችልም። የተለየም ሀሳብ የለኝም። ለመግባት ያክል ነው። እሺ እስኪ ይሄንን የቤቴን አንብቢላትና እዛው ላይ ሀሳብ የምትሰጭበት ካለ አንብቢላት አንቺ።
ኦኬሽ አዎ ልክ ነህ። ብዙ ጊዜ ቦታ ለማንሰጣቸውና ደግሞ ጀርባ እናዞራለን። እነዛ ሰዎች እኮ ፈጣሪ የፈቀደልን ሊሆኑ ይችላሉ። ዋናው ሰው ማየት ያለብን በውስጣቸው ማንነት እንጂ